ውድ የማረፊያ ቤተሰቦች ዕለተ ትንሣኤ በመላው ዓለም በሚገኙ ክርስቲያኖች ዘንድ በጉጉት የሚጠበቅና ትልቅ ቦታ የሚሰጠው በዓል ነው። ትልቅ ቦታ ያሰጠው ጉዳይ የሁሉ ፈጣሪ እግዚአብሔር አዳም ሕግ ጥሶ ከገነት በተባረረ ጊዜ ከልጅ ልጅህ ተወልጄ አድንሃለሁ ብሎ የገባለትን ቃል ለመፈጸም ከድንግል ማርያም ተወልዶ በመስቀል ላይ ቤዛ ሆኖ ሞትን ድል በመንሳት በብርሃን ተነስቶ የአዳምን የዕዳ ደብዳቤ ደምስሶ መላውን የሰው ዘር ከሲኦል ባርነት ነፃ ያወጣበት ዕለት ስለሆነ ነው። በተለይ በሀገራችን ኢትዮጵያ ከሆሳዕና ዕለት አንስቶ እስከ ትንሣኤ ድረስ ያለው እያንዳንዱ ቀን ልዩ ትርጉም አለው። የሆሳዕና ዕለት የዘንባባ ቀለበትና መስቀል መስራት፣ የጸሎተ ሐሙስ ዕለት እግር አጠባና ጉልባን መብላት፣ የቅዳሜ ዕለት ቄጤማ ማሰርና አክፍለት፣ እንዲሁም የትንሣኤ ዕለት ሌሊት ተነስቶ ጾም መፍታት ሁሉም ተናፋቂ ድባብ አላቸው። በዚህ ቪዲዮ ግን በመላው ዓለም ከሚከወኑ የትንሣኤ በዓል አከባበሮች መካከል በፍጹም የማትገምቷቸውን አስቃኛችኋለሁ። ውሃ መርጨት፣ ፖላንድ። በፖላንድ የትንሣኤ ማግስት የክት ልብስ ለብሶ እምር ድምቅ ብሎ መታየት የማይታሰብ ነገር ነው። ምክንያቱም ወጣትና ጎልማሳ ወንዶች ባገኙት ዕቃ ውሃ ይዘው አላፊ አግዳሚው ላይ በተለይም ሴቶች ላይ ውሃ የሚረጩበት ዕለት ነው። እነሱ ስሚገስ ዳይንገስ ይሉታል። እርጥቡ ሰኞ እንደማለት ነው። በዕለቱ ሳትረጥብ የዋለች ሴት ካለች ወይ እንደ አቦ ሸማኔ ፈጣን ሯጭ አሊያም ዕድለኛ ናት። ይህ ባህል ክርስትናን ከመቀበላቸው በፊት የጀመሩት ነው። ያኔ መንጻትን መታደስንና መጽነስን ይሰጣል ብለው ያምኑ ነበር። ክርስትናን ከተቀበሉም በኋላ ውሃን ከጥምቀትና ከትንሣኤ ጋር በማስተባበር ቀጥለውበታል። ከቅርብ ዓመታት ጀምሮ ደግሞ ሴቶችም በሰኞ ማግስት ተራቸውን ጠብቀው ወንዶች ላይ ውሃ በመርጨት ብድራቸውን ይመልሳሉ። ስኮፒዮ ዴል ካሮ ጣሊያን። ይሄኛው በጣሊያኗ ፍሎረንስ ከተማ የሚደረግ አከባበር ነው። የትንሣኤ ዕለት ማለዳ የቤተ ክርስቲያን ጉልላት በሚመስል ቅርጽ የተጌጠ ጋሪ በበሬዎች እየተጎተተ ፒያሳ ዴል ዱሞ ወደ ተሰኘ የከተማዋ እምብርት ይመጣል። ምዕመኑ ከተሰበሰበ በኋላ ሊቀ ጳጳሱ ኮሎምቢና የተሰኘ በርግብ አምሳል የተሠራ ሮኬት ከካቴድራሉ ውስጥ ይተኩሳሉ። ታዲያ ወደ ሰው አይደለም። የተተኮሰው ሮኬት ካቴድራሉን አቆራርጦ ወጥቶ ጋሪው ላይ የተሞላውን ርችት ከለኮሰው መጪው ዘመን ብሩህ ይሆናል ብለው ያምናሉ። ሮኬቱ ርችቱን ካላገኘው ግን ተቃራኒው ሊሆን ይችላል ብለው ይሰጋሉ። በእርግጥ ሮኬቱ በፊዚክስ ቀመር ተሰልቶ ስለሚተኮስ ርችቱን የሚስትበት ዕድል ጠባብ ነው። እናም የሚያውቁትን ነገር እንደሚተነብዩ ቁጠሩት። በአርጩሜ መግረፍ፣ ቼክ ሪፐብሊክና ስሎቫኪያ። እንዲህ አይነት ነገር ሰልጥኗል ብለን በምናስበው አውሮፓ ውስጥ የሚደረግ ላይመስለን ይችላል። ሆኖም ባልተበሳ ቅል አይጥ ገብታ ተገኘች እንደሚባለው ከግምታችን ውጪ የሆነ ነገር ይደረጋል። በእኛ ሀገር ቡሄ ሲደርስ ጅራፍ እንደሚሰራው በእነዚህ ሀገራትም ትንሣኤ ሲቃረብ መልከኛ አርጩሜ ይዘጋጃል። ግና ወደ አፋፍ ወጥቶ ለማጮህ አይደለም። በበዓሉ ማግስት ቆንጆ ቆንጆ ልጃገረዶችን እየመረጡ እግራቸው ላይ ለመግረፍ እንጂ። በእርግጥ እስኪቀላ አይገርፏቸውም። ለደንቡ ያህል ቸብ ቸብ ያደርጓቸዋል። ያዘቡት ንዴት ካለባቸው ግን ማሳመማቸው አይቀርም። ባስ ሲልም ውሃ ጭምር ይደፉባቸዋል። ባህሉ የሚከናወነው ያላገቡ ሴቶች ባል እንዲቀናቸውና ያገቡትም ቶሎ እንዲጸንሱ ያደርጋቸዋል ተብሎ ስለሚታመን ነው። የቼክ ሴቶች እንደ ፖላንዶቹ በማግስቱ ጠብቀው የገረፋቸውን ወንድ የሚበቀሉበት ዕድል የላቸውም። ይልቁንም በቀለማት የተጌጡ እንቁላሎችንና ሪቫኖችን ያበረክቱላቸዋል። አልኮል ቢጤም ጎንጨት እንዲሉ ይመርቁላቸዋል። እንግዲህ ባህል ስለሆነ ምንም ማድረግ አይቻልም። እንቁላል የመስበር ውድድር። ቡልጋሪያ። ቡልጋሪያዎች የትንሣኤ በዓል እየተቃረበ ሲመጣ እንቁላሎችን በተለያዩ ቀለማት የማስጌጥ ልማድ አላቸው። የመቀባቱ ሂደት የሚጀምረው ሁሌም ከቀይ ቀለም ነው። በመቀጠል ቀሪ እንቁላሎች በሌሎች ቀለማት ይዋባሉ። ይሄ ሁሉ ዝግጅት የሚደረገው ግን በእያንዳንዱ ቤተሰብ ውስጥ በትንሣኤ ዕለት ለሚከናወነው ውድድር ነው። እናም ሰዓቱ ሲደርስ ሁሉም የቤተሰቡ አባል ጠረጴዛ ከቦ ይቀመጣል። እነዚያን የተዋቡ እንቁላሎች የያዘው ዕቃም ይመጣና ከመሃል ይሰየማል። የውድድሩ ተሳታፊዎችም አንዳንድ እንቁላል እያነሱ በእጃቸው ይይዛሉ። ከዚያ ሌላኛው ሰው ከያዘው እንቁላል ጋር ያጋጩታል። እንቁላሉ ሳይሰበርበት እስከ መጨረሻ የቆየው ሰው አሸናፊ ይሆናል። ይህ አሸናፊ ሰውም ዓመቱ እስኪጠናቀቅ ድረስ ምንም ሕመም አያገኘውም ብለው ያምናሉ። በዚህ ባህል የሚያምኑ ተሸናፊዎች እግዚአብሔር ይሁናችሁ ከማለት ውጪ የምንላቸው ነገር አይኖርም። ምንቸት ውርወራ፣ ግሪክ። በሀገራችን ኢትዮጵያ የእንቁጣጣሽ ዋዜማ ላይ ችቦ እየተበራ
የጎመን ምንቸት ይውጣ፣ የገንፎ ምንቸት ይግባ እየተባለ እንደሚዘፈን እናውቃለን። ከዘፈን አልፎ የጎመን ምንቸት ከቤት ወጥቶ ሲጣል ግን አይተን አናውቅም። በግሪክ ግን ይሄ ዘፈን በተግባር ተተርጉሞ እናገኘዋለን። ለዚያውም የጎመኑ ብቻ እንዳይመስላችሁ። ብቻ ትንሣኤ ዓመት ጠብቆ ይምጣ እንጂ የገንፎው ምንቸት በመስኮት ተሽቀንጥሮ ይጣላል። እውነቱን በርካቶች ተሰብስበው ይመለከቱታል። ግሪኮች ይህን የሚያደርጉት አሮጌው ሕይወት በኢየሱስ ክርስቶስ ሞት ተሸንፎ ለአዲሱ የድኅነት ሕይወት ቦታ መልቀቁን ለማመስጠር ነው። ትክክለኛ ስቅለት ፊሊፒንስ። አሁን ከዚህ በፊት ከነገርኳችሁ ሁሉ ከባዱ ላይ ደርሰናል። በፊሊፒንስ ስቅለት በሚከበርበት ዕለተ ዓርብ እንደ ሳን ፈርናንዶ ባሉ ቦታዎች የሚከናወነው ነገር ፊልም ወይም ቲያትር ሊመስላችሁ ይችላል። ሆኖም እንደዚያ አይደለም። ጥቂት አክራሪ ካቶሊኮች የኢየሱስ ክርስቶስን ስቃይና መከራ ለማሰብ ሕማማቱን የእውነት ይደግሙታል። መስቀሉን ተሸክመው ወድቀው ይነሳሉ። ሚስማርም እጆቻቸውንና እግሮቻቸውን ተቸንክረው ደማቸውን ያንዠቀዥቃሉ። ስቃዩ እስከ ሞት እንዳያደርሳቸው ግን የሕክምና ባለሙያዎች በተጠንቀቅ ይቆማሉ። አስገራሚው ነገር በየዓመቱ ይህን ድርጊት የሚፈጽሙ ሰዎች ማንም ሳይጠይቃቸው በራሳቸው ተነሳሽነት መሆኑ ነው። ይህን በማድረጋቸው ኃጢአታቸው እንደሚሰረይላቸው ያምናሉ። እናንተ ግን ሃይማኖቱ በሚያዘው መሠረት በጸሎትና ካላችሁ ላይ በማካፈል በበጎነት እንደምታሳልፉት ተስፋ እያደረግን መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን። ከዚህ ቀደም አይታችሁ ወይም ሰምታችሁ የምታውቁት ለየት ያለ የትንሣኤ በዓል አከባበር ካለም ብታጋሩን ደስ ይለናል። መልካም የትንሣኤ በዓል። ስለተከታተሉን እናመሰግናለን። እንደዚህ አይነት ቪዲዮዎችን ማቅረባችንን እንድንቀጥል ላይክና ሼር እንዲሁም ሰብስክራይብ በማድረግ ድጋፎትን አሳዩን። አስተያየት ካሎትም በኮመንት ሴክሽን ላይ አስቀምጡልን። ማረፊያ